ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ ዛሬም እጅግ በጣም ደስ የተሰኘሁበት ቴስቲሞኒ አለ። እንዳልክ ነው የላከልን። ኦልሞስት ለረጅም ዓመታት በጨጓራ ህመም ከ3 ዓመት በላይ ሲሰቃይ የነበረ ወንድማችን ነው። የኢንዶስኮፒ ውጤቱ ላይ እንደምታዩት ዱኦደናል አልሰር እና ግሬድ ኤ ገርድ የነበረው ሰው ነው። እሱ የላከልን ቴስቲሞኒ ነው። እንዴት ነህ? አሁን ላይ ብዙ ነገሮች እየተስተካከሉ ነው። ማለት ለ3 ዓመት በየቀኑ ደረቴን የሚያፍነኝ ጉሮሮዬ ላይ የሚያንቀኝ ነገር በጣም ቀንሶልኛል። ደረቴ ላይ የሚያቃጥለኝም ነገር የለም። ከሁሉ በላይ ደግሞ እንዴት መመገብ እንዳለብኝ ላይፍ ስታይሌን ስላስተካከልክልኝ አመሰግናለሁ። በጣም ብዙ ጊዜ እቸገርበት የነበረው ምን ልብላ ብዬ መጨነቅ ነበር። አሁን ላይ ግን ከበቂ በላይ ምን መመገብ እንዳለብኝ አስተምረኸኛል። ለረጅም ጊዜ ያስጨንቀኝ የነበረው ጤንነቴም እየተመለሰ ነው። ከእግዚአብሔር በታች ጤንነቴ እንዲሻሻል ስለረዳኸኝ በጣም አመሰግናለሁ ይላል። እንዳልክ በጣም አመሰግናለሁ ስላላክልን ቴስቲሞኒ። ያው የአንተ ኬስ ጊዜ ከሚፈልጉ ኬዞች ውስጥ አንደኛው ነው። ምክንያቱም የዱኦደናል አልሰር ሲመጣም በአንዴ አይመጣም፣ ሲሄድም ደግሞ ሲድን ኤሪያው አስቸጋሪ ስለሆነ ትንሽ ጊዜ የሚወስድ ነው ማለት ነው። ከዛ ጋር ተያይዞ አሁን ያለበት በ3 ወር እጅግ ከፍተኛ የሚባል ለውጥ ላይ ነው ያለው። ቀጣይ 3 ወር ላይ በእርግጠኝነት ሙሉ ለሙሉ ደግሞ ሂል እንደሚያደርግ ጥርጥር የለውም። ስለዚህ ሌሎቻችሁም በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፐርታይሮዲዝም፣ በሃይፖታይሮዲዝም፣ በሬማቶይድ አርትራይተስ እየተሰቃያችሁ ያላችሁ ሰዎች ሕክምናችሁን እኛ ጋር መከታተል የምትችሉ መሆኑን እገልጻለሁ ማለት ነው። እኛ ጋር ሕክምና የሚሰጠው እንደዚህ አይነት ኬዞችን በተለይ ክሮኒክ ኬዞችን የሚያክም ዘመናዊ የሚሆን ባህላዊ መድኃኒት አንድ የሚዋጥ ኪኒን ወይ ደግሞ አንድ የሚዋጥ የሆነ ቅጠል የለም። ተደጋጋሚ እንደምንገልጸው እንደዚህ የቆዩ ህመሞች በኮምቢኔሽን ነው መታከም ያለባቸው። ምክንያቱም ምግባችሁ ጤናማ ሳይሆን ለምሳሌ የሆነ መድኃኒት ብትወስዱ የሆነ ቅጠል ብትወስዱ ለጊዜው ሊያስተዋችሁ ይችላል እንጂ ለቋሚ ዘላቂነት ግን የሚያድናቸው አይሆንም ማለት ነው። ሁለተኛው ነገር ደግሞ ምግባችሁ ብቻ ደግሞ በቂ ላይሆን ይችላል። ስለዚህ ምን ያስፈልጋል? ሰፕሊመንቶች ያስፈልጋሉ። በተፈጥሮ ያሉ በጁስ መልክ በሻይ መልክ ተጠቀማችሁ ሊሆን ይችላሉ። ከዚ ውጭ ደግሞ በፋርማሲ ደረጃ የሚሸጡ የተለያዩ ጨጓራን፣ አንጀትን ለማከም እንዲሁም ደግሞ እንደየኬዛችሁ ለማከም የሚረዱ የተለያዩ ሰፕሊመንቶች ይኖራሉ። ስለዚህ ሶስቱን አንድ ላይ በማዋሃድ ነው የሚታከመው ማለት ነው። ስለዚህ በተለይ ክሮኒክ ኬዞችን የሚያክም አንድ ነገር የሆነ ስኪን የሆነ ነገር እኔ እስካሁን ባየሁት ብዙ ለውጥ ስለማያመጡ በኮምቢኔሽን ሲታከሙ በጣም ብዙ ሰዎች ላይ ከፍተኛ የሚባል ለውጥ ለረጅም ዓመት ሲሰቃዩበት ከነበረ ነገር እየወጡ ይገኛሉ ማለት ነው። ስለዚህ ሀገር ውስጥና ከሀገር ውጭ ያላችሁ ሰዎች በተለይ ክፍለ ሀገርና ከሀገር ውጭ ያላችሁ ሰዎች በዚህ ስልክ ዋትሳፕ ላይ በተጽፉልኝ ኮሚኒኬት ማድረጋችሁ ነው የሚሆነው። ከዛ ውጭ ግን አዲስ አበባ ያላችሁ ሰዎች በአካል መታችሁ ሕክምናችሁን መከታተል የምትችሉ መሆንን እገልጻለሁ ማለት ነው። በስኳር፣ ደም ግፊት እንዲሁም ተያያዥ ህመሞች፣ ችግሮች፣ የጨጓራ አንጀት ችግር፣ የተለያዩ ችግሮች ያለባቸው ሰዎች ኮሚኒኬት ብታደረጉን ሕክምናችሁን መጀመሪያ የምትችሉ መሆኑን እገልጻለሁ። ለዚህ ፔጅ አዲስ ሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።